ክብር ለኢየሱስ ይሁን። የእግዚአብሔር ቅዱሳን እንደምን አላችሁ? የወደደን ያገዘን የረዳን የእግዚአብሔር ስሙ የተመሰገነ ይሁን። የዛሬ ቀን ሰዎች እንድንሆን የረዳን የእግዚአብሔር ስሙ የተመሰገነ ይሁን። እንደምን አላችሁ? ክብር ከዘላለም እስከ ዘላለም ለጌቶቹ ጌታ ለኃያላን ኃያል ለነገሥታት ንጉሥ ለኢየሱስ ይሁን፣ አሜን። ዛሬም የእግዚአብሔርን ቃል ይዘን መጥተናል። እግዚአብሔር ያስተምረናል፣ ይረዳናል፣ ይባርከናል። የሚባርከን የሚረዳን የእግዚአብሔር ስሙ የተመሰገነ ይሁን። ዛሬም ከመጽሐፍ ቅዱስ አንድ ክፍል ይዤላችሁ ወደ እናንተ መጥቻለሁና እግዚአብሔር እንደሚባርክ እንደሚረዳኝ አምናለሁ። ያዕቆብ ምዕራፍ 5 ቁጥር 7 እስከ መጨረሻ ያለውን ዛሬ እናያለን። የተወደዳችሁ የእግዚአብሔር ቤተሰቦች ይህንን ቃል በደንብ እንድትከታተሉ እንድትባረኩ ተስፋ አደርጋለሁ። የትምህርቴ ርዕስ የጌታን ዳግመኛ መምጣት በትዕግስት መጠበቅ ከሚል ርዕስ እንማራለን። የጌታን ዳግመኛ መምጣት በትዕግስት መጠበቅ ወይም በትዕግስት ጠብቀው። ዳግመኛ የሚለው ኢየሱስ ሁለተኛ ጊዜ ወደ ምድር ወደኛ ይመጣል። እሱን በትዕግስት ጠብቁ ነው የሚለን። በትዕግስት ትዕግስት ትልቅ ቃል ናት። እንደ ቀላል ማናት። መታገስ፣ ትዕግስት፣ በትዕግስት ሁሉን ነገር መጠበቅ፣ ጊዜው እስከሚደርስ ድረስ መጠበቅ። የአንድ ገበሬውን ታሪክ አንስቶ መጽሐፍ ቅዱስ ያስተምረናል። እንግዲህ ወንድሞቼ ሆይ ጌታ እስኪመጣ ድረስ ታገሱ። ወንድሞቼ ሆይ እህቶቼ ሆይ ጌታ እስከሚመጣ ድረስ ታገሱ፣ በትዕግስትም ጠብቁ፣ አትቸኩሉ። እነሆ ገበሬው የፊተኛውንና የኋለኛውን ዝናብ እስኪቀበል ድረስ እየታገሰ የከበረውን የመሬት ፍሬ ይጠብቃል። እውነት ነው አይደል? የፊተኛውንም ዝናብ የኋለኛውንም ዝናብ አንድ ገበሬው ጠብቆ መሬቱን ያርሳል፣ ይዘራል፣ ፍሬውን ይጠብቃል። የኋለኛውንም ዝናብ ሳይጠብቅ በፊተኛው ዝናብ ላይ ቢዘራ ፍሬውን ላያገኝ ይችላል። ገበሬው ሁሉን ነገር ይጠብቃል። በሚያዝያ ላይ በሰኔ ላይ የሚዘንበውን ዝናብ ይጠብቃል፣ ያርሳል። በጋ እስከሚያልቅ ድረስ ይጠብቃል። በሬውን ማረሻውን ይዞ በበጋ ላይ ቢወጣው ዘሩን ቢዘራ ገበሬው ፍሬውን ጠብቆ ያገኛል? አያገኝም። በጋው እስከሚያልፍ ድረስ ይጠብቅና ክረምት ሲመጣ በክረምት ወቅት ላይ መሬቱን ያርሳል። በሐምሌና ነሐሴ ይዘራል፣ ፍሬውን ደግሞ ጠብቆ ይበላል። እናንተም ወንድሞቼ ሆይ ሁሉ ነገር እስከሚሆን ድረስ ጊዜውን ጠብቁ። ጌታ በተቸገራችሁት ላይ፣ ባለቀሳችሁት ላይ፣ ባስጨነቀው ጉዳይ ላይ ጌታ እስከሚመጣው ድረስ በትዕግስት ጠብቁ፣ አትቸኩሉ። ጌታ ይመጣል። እናንተ ደግሞ ታገሱ፣ ልባችሁንም አጽኑ፣ የጌታ መምጣት ቀርበዋልና። አዎ ቅዱሳኖች አይዟችሁ፣ ታገሱ፣ ልባችሁንም አጽኑ፣ የጌታ መምጣት ቀርበዋልና። ጌታ ሊመጣ ነው። ኢየሱስ ሊመጣ ነው። በክብር ሊመጣ ነው።
ዳግመኛ ሊመጣ ነው። ሊወስደን ሊመጣ ነው። ልባችሁ አይታወቅ። በእግዚአብሔር ይመኑ በአባትም ይመኑ ያለው ኢየሱስ ሊመጣ ነው። እንዲህ ባይሆን ባልኋችሁ ነበር። ስፍራ አዘጋጅላችሁ እሄዳለሁ፣ መጥቼም እወስዳችኋለሁ ያለው ኢየሱስ ሊመጣ ነው። የጌታ መምጣት ቀርቧልና ካመንነው ጊዜ ይልቅ መዳናችን ወደኛ ቀርቧል። ይህ የመንግሥት ወንጌል ለዓለም ሁሉ ይሰበካል። የጌታ መምጫ ያኔ ይሆናል። የተባለበት ትንቢት ሁሉ ስለተፈጸመ ንገረን፣ ይህ መቼ ይሆናል? የመምጫ ምልክቱስ ምንድን ነው ብሎ ደቀ መዛሙርት በጠየቁ ጊዜ መንግሥት በመንግሥት ላይ ይነሳል፣ የጦር ወሬም ትሰማላችሁ። ወንድም ወንድሙን አሳልፎ ይሰጣል፣ ፍቅር ይቀዛቅዛል፣ ኃይሉን የካዱ ይሆናሉ፣ ገንዘቡን የሚወዱት የሚበድሉት። የተነገረው የተባለው ትንቢት ተፈጽሟል። ታገሱ፣ ኢየሱስ ሊመጣው ቅርብ ነው። እንዳይፈረድባችሁ እርስ በራሳችሁ አታጉራርሙ። እነሆ ፈራጅ በደጅ ፊት ቆሟል። ፈራጁ ኢየሱስ በደጅ ቆሟል። በሩን ያንኳኳል። በሮቻችሁን ክፈቱ ይላል። ሊገባ ነው ይላል። ኢየሱስ መጥቶ በደጅ ላይ ነው። መግባት ነው የቀረው። እያንኳኳ ነው። ክፈቱ እያለን ነው። መጥቼ ያለው እያላ ነው። ኢየሱስን ልታስገቡ ስንቶች ተዘጋጅተዋል? ኢየሱስን ተቀብላቸዋል። ፈራጅ በደጅ ፊት ቆሟል። የመከራና የትዕግስት ምሳሌ የሆኑትን በጌታ ስም የተናገሩትን ነቢያትን ተመልከቱ። እንደነ ኢዮብ ያሉትን በትዕግስት ኢየሱስን የጠበቁትን እግዚአብሔርን የጠበቁትን ያለው አልቆ ሞቶ በራሱ ላይ በሽታ ደርሶ ልጅ ሲሞት ያለው ነገር ሲያልቅ በራሱ ላይ አጸያፊ የሆነ በሽታ ሲደርስ ሲቸገር ሲጨነቅ ሰድበህ ሙት ወንድሞቻቸው ጓደኞቻቸው ሲሉ እግዚአብሔርን ስደብ ላንተ መልካም ምን አድርጎልሃል? እንዲህ በእግዚአብሔር ፊት ደፋ ቀና ስትል እግዚአብሔርን ስታመልክ ይህ ክፉኛ ነገር በአንተ ላይ እንዲደርስ የፈቀደው እግዚአብሔር መልካም አይደለምና ክደሙት ሲሉ አልክድም፣ ቀናለው፣ ኢየሱስ ይመጣል። የሄደው በምርኮ ይመለሳል፣ የሞተውም ይመለሳል። በይጥፍ ይመጣል። ጌታን ግን በትዕግስት ይጠባበቃለሁ አለ። በትዕግስት እግዚአብሔርን ጠበቀ። ቀኑ ሲደርስ ኢየሱስ መጣላት። ክብር ለኢየሱስ ይሁን። እነሆ በትዕግስት የጸኑትን ብፁዓን እንላቸዋለን። እንደነ ኢዮብ ያሉትን በትዕግስት ጠበቁትን። ኢዮብ እንደታገሰ ሰምታችኋል። አዎ ኢዮብ ታጋሽ ነው አይደል? እግዚአብሔር ሰጣ፣ እግዚአብሔር ነሳ። በራቁትነቴ ከእናቴ ማኅፀን ወጣው መጣው ተወለድኩኝ ተጸነስሁ፣ እንዲሁ በራቁቴ ወደ አፈር ይመለሳለሁ፣ ወደ መጣሁበት እሄዳለሁ። ስለዚህ እግዚአብሔርን አመሰግናለሁ እንጂ አልሰድብም አለ። የሰጠውን እግዚአብሔር ወሰደው ነሳው። እግዚአብሔር ይሰጣል፣ ያነሳል፣ ይገላል፣ ያድናል፣ ይሰጣል፣ ይከለክላል፣ ከፍ ያደርጋል፣ ዝቅ ያደርጋል፣ የፈለገውን ያደርጋል። በእግዚአብሔር ላይ አፍ አልከፍትም አለ። በደረሰው ችግር ላይ በእግዚአብሔር ላይ አፍ የምትከፍቱት ስንቶች ናቸው? እንደ ኢዮብ የማታግሱት፣ የትዕግስት ስሜት የሌላችሁ፣ ትዕግስትን የማታውቁት፣ ታግሳችሁ ከእግዚአብሔር እጅ መቀበል የማታውቁ የማትችሉ ሰዎች ያላችሁ ታገሱ፣ ኢየሱስ ይመጣል። በበሽታ ብትቸገሩ፣ ያለው ቢያልቅ ቢሞት ቢወሰድ
ሁሉ ነገር ቢያልቅ የጠበቃችሁት ተስፋ ያደረጋችሁት ይሆናል ያላችሁት ይፈጸማል ያላችሁት ተክላችሁ ፍሬ የጠበቃችሁ ባላሱንካ ባታፈራ የነበሩ ላሞች ቢያልቁ ጌታ አምላክን ይጠባበቃሉ የምትሉት እንደነ ዕንባቆም ያላችሁ ሰዎች አላችሁ። እግዚአብሔርን በትዕግስት እንደነ ዕንባቆም እንደነ ኢዮብ ጠብቁ በትዕግስት ጌታው በጊዜ ይመጣል። ጌታም እንደፈጸመለት አይታችኋል። አዎ ለኢዮብ እንደፈጸመው ጌታ እጅግ የሚምር የሚራራም ነው። የተጎዳውን የሚያይ የተገፋውን የሚያይ የተጨነቀውን እንባ አባሽ የእስራኤል ቅዱስ እግዚአብሔር ነውና ለነ ኢዮብ የደረሰው አምላክ ለእናንተም ይደርሳል። ታገሱ ኢየሱስ እስከሚመጣው ድረስ። ከሁሉ በፊት ወንድሞቼ ሆይ በሰማይ ቢሆን በምድር ቢሆን በሌላ መሐላ አትግቡ። አዎ ካላ አዎ በሉ፣ አይደለም ካላ አይደለም በሉ። እውነት ከሆነ እውነት በሉ፣ ውሸት ከሆነ ውሸት በሉ። አታቀላቅሉ። ለምታልፉ ለምትሻገሩ ችግር ብላችሁ ለጥቂት ለምትኖሩ ነገር ብላችሁ መራራውን ጣፋጭ ጣፋጩን መራራ አትበሉ። ጨለማውን ብርሃን ብርሃኑን ጨለማ አትበሉ። ውሸቱን እውነት እውነቱን ውሸት አትበሉ። ኢየሱስ በጊዜ ይመጣልና። ከእናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ። መከራ የደረሰው ሰው የሚቀበልም ለመከራ ይጸልይ። ጸሎት ኃይል ያደርጋል። ደስ የሚል ቢኖርም ይዘምር። መዝሙር የደስታ ምንጭ ነው። ሰው ሲደሰት ይዘምራል። የጸሎት ዝማሬዎች አሉ፣ የደስታ ዝማሬዎች አሉ። ደስ የሚል ሰው ካለ በዝማሬ ይደሰት። የተቸገረ ሰው ካለ የሚጸልይ ኢየሱስ ይመጣልና ለእያንዳንዱ ምላሽ ይዘው። በእናንተ የታመመ ቢኖር የቤተ ክርስቲያን ሽማግሌዎችን ወደ እርሱ ይጥራ። ዛሬ ሽማግሌዎችን የቤተ ክርስቲያን ሽማግሌዎችን የተቀቡትን እግዚአብሔር ያስነሳቸውን የታመሙ ሰዎች ወደ የቤታቸው ጠርተው ያጸልያሉ፣ ይጸልያሉ። እጅ ጭኖ ይጸልዩ። ዘይት ቀብተው የሚጸልዩለት የእምነትም ጸሎት በሽተኛውን ይፈውሳል። ጌታም ያስነሳዋል። ኃጢአትንም ሰርቶ እንደሆነ ይስተራይለታል። ታማሚው፣ በሽተኛው፣ የታመመው፣ አልጋ ቁራኛው፣ ከወደቀበት ከተኛበት የማይነሳው ሰው ካለ የቤተ ክርስቲያን ሽማግሌዎችን የተቀቡትን ወደ ቤተ ክርስቲያን ወደ እርሱ ይጥሩ፣ ይምጡ፣ ይጸልዩ። ዛሬ በአዲስ ኪዳን ላይ የሚቀባው የእግዚአብሔር መንፈስ ዛሬ ዘይት ይዘው ብዙ ሰዎች ይወጣሉ አይደል? ዘይት የመንፈስ ቅዱስ ኃይል የቤተ ክርስቲያን ሽማግሌዎች እጅ ጭነው በተሰጠው በስልጣን በእግዚአብሔር መንፈስ ይጸልዩ። ዘይት የሚለው በአዲስ ኪዳን ላይ ለመንፈስ ቅዱስ ነው። ትርጉሙ ይሄ ነው፣ ሌላ ነገር አይደለም። ዛሬ የሚሰሩና በየሜዳውና በየጎዳናው በየቤቱ ሰው ይዞ የሚመጣው ዘይት አይደለም። ነቢያት ነን የሚሉት የዘይት ፋብሪካዎቻቸውም ሰርተው የሚቀቡት ደግሞ የሚሸጡት ኢየሱስን ከኋላ አድርገው ፊት ለፊት ዘይቱን የሚያስቀምጡት በማቴሪያል ላይ የሚያምኑት ለገንዘባቸው ነው። ኢየሱስ ይመጣል። ምንም የማያውቀውን ሕዝብ የሚያሳስቱት የእግዚአብሔር መንፈስ እንደሆነው ዘይት ማይነግሩት ማያስተምሩት የማያስተውል ሕዝብ ይገለበጣል እንደተባለው
የማታስተውል ህዝብ፣ የማያስተውል ህዝብ፣ መሪውና ተመሪው ዕውር የሆነው ዕውሩ መሪው ዕውሩ ህዝብ ይዞ ወደ ገደል የሚወስድ ዛሬ በቁስ ነገር እንዲተማመኑ የሚያደርጉ ብዙ ነቢያት ነን የሚሉ ወንጌሉን የሚሸጡ አሉ። ኢየሱስ ይመጣል። ይህ ግን በመንፈስ ቅዱስ ይጸልዩለት። ኃጢአት ሰርቶም ቢሆን ይሰራይለታል። ግለሰቡ ታማሚው እርስ በራሳችሁ ኃጢአታችሁን ተናዘዙ። አዎ ትፈወሱም ዘንድ እያንዳንዱ ሌላው ለአንዱ ይጸልይ። ለደከመች እህት፣ ለደከመ ወንድም ሌላ ወንድም ይጸልይ፣ ሌላ እህት ይጸልይለት። እርስ በራሳችሁ ተናዘዙ። የጻድቅ ሰው ጸሎት በስራው እጅግ ኃይል ታደርጋለችና የጻድቅ ሰው ጸሎት ይሰማል። አንዱ ለሌላው ይጸልይ፣ ኃጢአታቸውን ይናዘዙ እርስ በራሳቸው። ኤልያስ እንደኛ ሰው ነበር እኮ። ዝናብ እንዳይዘንብ አደረገ። በጠላቶቻቸው ፊት ወደ እግዚአብሔር ጸለየ። የእግዚአብሔርን ኃይል እግዚአብሔር እንዲያሳይ ወደ ሰማይ ተመለከተ። እግዚአብሔር ሆይ በብኤል ዘንድ ኃይልህን አሳይ፣ ዝናብ እንዳይዘንብ አድርግ አለው። 3 ዓመት ተኩል ዝናብ እንዳይዘንብ ሰማይ ዝግ ነበር። እግዚአብሔር ኃይሉን ከገለጠው በኋላ ካሳያ በኋላ እንደገና እውነተኛው ነቢይ ኤልያስ ወደ እግዚአብሔር ተመለከተ። አሁን ዝናብ እንዲዘንብ ፈልጋለሁ፣ ዝናብ ስጠኝ አለ። በምድር ላይ ዝናብ ዘነበው፣ ፍሬውንም ሰጠ። ፍሬውን ምድሪቷም ማበቀለች። ወንድሞቼ ከእናንተ ማንም ከእውነት ርሲት አንዱ ቢመልሰው፣ ኃጢአተኛው ከተሳሳተበት መንገድ ቢመልሰው፣ ነፍሱን ከሞት ቢያድነው እንዴት አለው ታላቅ ድንቅ ነገር ነው። ክብር ለኢየሱስ ይሁን። ይህንን ታምናላችሁ? አንድ ወንድም ከተሳሳተበት ነፍሱን ብትመልሰው፣ ብታድነው፣ ወደ ኢየሱስ ብታመጡ እንዴት ድንቅ ነገር ነው። ኢየሱስ ይመጣል። ኢየሱስ እስከሚመጣው ድረስ ጠብቁ በትዕግስት። ሁሉ ነገር ዛሬ ነው። የነገውን ዛሬ ልናገኝ አንችለው። ነገ እስከሚደርስ ድረስ መጠበቅ አለብኝ። የነገውን ቀጠሮ መጠበቅ አለብኝ። የነገውን ቀጠሮ ወደ ዛሬ የሚያመጣው የሚችል ሰው አለ? ዛሬውንስ ወደ ነገ የሚወስድ አለ? ነገውንስ ወደ ዛሬ የሚያመጣው አለ? ተጨንቆ በቁመቱ ላይ አንድ ክንድ የሚጨምር አለ? እግዚአብሔር የፈቀደውን የወደደውን በራሱ ጊዜ ያመጣል፣ ያደርጋል፣ ይመጣል። የዛሬው ትምህርት ኢየሱስ ዳግመኛ እስከሚመጣው ድረስ በትዕግስት ጠብቁ ነው። ወንድሞችና እህቶቼ ይህንን ቃል የምትሰሙት በትዕግስት ጠብቁ። እግዚአብሔር ያደርጋል። እግዚአብሔር ይባርካችሁ። ለብዙዎች እንዲደርስ ሼር አድርጉ። የተለያዩ አስተያየቶች ካላችሁ ያለው ሰው ካለ በፌስቡክ አድራሻዬ በዩቱብ ያለውን አስተያየቶችን ያስቀምጥ። ብዙ እንደተባረካችሁ አምናለሁ። ይህንን ሐሳብ ለሁሉም እንዲደርስ ሼር፣ ሰብስክራይብ፣ ላይክ አድርጉ። እግዚአብሔር ዘመናችሁን ሕይወታችሁን ይባርክ። ተባረኩ። በትዕግስት ጠብቀን ኢየሱስ ሲመጣ የመንግስቱ ወራሾች እንድንሆን መጣለው ያለው ኢየሱስ እስከሚመጣ ድረስ ጠብቀን ፍሬውን መብላት እንድችል ከ24ቱ ሽማግሌዎች ከ144 ሺዎቹ ተቀላቅለን የበጉንና የሙሴን መዝሙር መዘመር እንድንችል እግዚአብሔር ይርዳን። እግዚአብሔር ይባርካችሁ። ተባረኩ። ሻሎም